እስቲ ከኔ ቀጥላችሁ ተናገሩ። የሰራዊት አምላክ እግዚአብሔር ሆይ እኔ በኃጢአት የረከስኩ ነኝ፣ ካንተ እርቅ ያለው በፍቅርህ ጎትተህ አቅርበኝ። በቀራኒው አደባባይ ባፈሰስከው ደምህ ኃጢአቴን ሁሉ እጠብ፣ ቅረበኝ፣ ጨለማዬንም አብራ፣ አትተወኝ። አሜን። እመቤታችን አትለያችሁ፣ ከክፉ ነገር ይሰውራችሁ፣ የምትመኙትን አትጡ። በኢየሱስ ክርስቶስ ደም የተገዛህ ነህ፣ በኢየሱስ ክርስቶስ ደም የተገዛሽ ነሽ። የፈጠራችሁ እሱ፣ ያዳናችሁ እሱ። ለእናንተ አይደላችሁ፣ ለእግዚአብሔር ናችሁ። የኔ መቅደስ ናችሁ ሆነ የሚላችሁ እግዚአብሔር። ሰማችሁት? በደሜ ገዝቻችኋለሁ ይላችኋል። ሰማችሁት? ባርኬ ፈጥሬያችኋለሁ ይላችኋል። እና ምን ተሰማችሁ? አሁን ሕይወትህ ስለ ምድራዊ መጎስቆል ነው እንዴ ትርጉም የምታጣው? ገና ብዙ የተሰናዳልህ አለ እንዴ? ብዙ የተሰናዳልሽ አለ አይደል? እምዬ ማርያም ከኛ ጋር ትሁን። የሰላም አምላክ ከእናንተ ጋር ይሁን። የልባችሁ ሐሳብ ይፈጸም። እንደገና ላስታውሳችሁ ደግሜ የእግዚአብሔር መቅደስ ነህ፣ የእግዚአብሔር መቅደስ ነሽ። በደሙ ገዝቶሻል፣ በደሙ ገዝቶሃል። ሰላም ጊዜ ይሆንላችሁ ለሁላችሁም። ሀገራችንን ሰላም ያርግልን። አሜን። ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ።